እዚያም ላይ ጥሩ ዲን አላት፣ ኢማን አላት፣ ስነ ምግባር አላት። እንዲህ ጥሩ ነገሮቿ በመብዛታቸው ነው መሰለኝ ፈላጊዎቿም በዙ። ስለሷ የትዳር ፍላጎትና አመለካከት መረጃ ፈላጊዎች በረከቱ። በቀጥታም ይሁን በተዘዋዋሪ ጥያቄዎቿ ፋታ ነሷት። አንደኛው በሽማግሌ፣ ሌላው በጓደኛ፣ ሌላኛው በፊት ለፊት ይመጣል። አንዳንዱ በወንድሞቿ፣ ሌላው በቤተሰብ በኩል ይቀርባል፣ ይጠይቃል ለትዳር። ከሀገር ውስጥ እስከ ሀገር ውጭ፣ ከታዋቂ ሰው እስከ ሀብታም፣ ከኮንትራክተር እስከ ሐኪም ቤተሰቦቿ ደጃፍ ምልልሱ በዛ። እሷ ግን ወይ ፍንክች። አንድ ማን ነው እሱ ደግሞ ተብሎ ቢጠያየቅ ማንም የማያውቀው ከዓይን የማይገባ ድሃ ወዳ ነበር እሷ። ግና ሰዎች ባያዩትም እሷ አየችው። ድህነቱንም፣ ኢማኑንም፣ እርጋታውንም፣ አይናፋርነቱንም፣ ብቸኝነቱንም ጠቅልላ ወደደች። ከዚህ ሁሉ ሰው መካከል አንድ ሰው ወደደች። ሰዎች እሷን ያያሉ፣ እሷ ደግሞ እሱን ታያለች። ለሰዎች አንድ ሰው ነው፣ ለሷ ደግሞ ዓለሟ ነው ያ ሰው። እሱ ብቻ ነበር ሐሳቧ ውስጥ የተሰነቀረው፣ በአእምሮዋ ውስጥ የሚሄድ የሚመጣው፣ በዓይኗ ላይ የሚመላለሰው የሚፈሰው። አንድ ምስኪን አስተማሪዬና ሞዴሌ ነው የምትለው ሰው ነው። የወደደችው በዋናነት በዲኑ ነው። በኢማኑ ከፍታ የዱንያን ጣጣ ያሻገረኛል፣ በአኺራም ጀነት ለመግባት ምክንያት ይሆነኛል ብላ አሰበችው፣ ወደደችው። በእርግጥም ልክ ነበረች። መወደድ የነበረበትም ሰው ነው። እሱ ሳያውቅ እሷ በሱ ልቧ ሸፈተ። ወደ መልካሙ ሰው ነጎደች። በሐሳብ አብራው ወጣች ወረደች። የሚኖረው ግቢያቸው ተከራይቶ ነው። ግና እሱ ደግሞ እሷ በምታስበው መልኩ አይደለም የሚያስባት። ፈጽሞ የዚያ አይነት ስሜት ኑሮትም አያውቅም። እንዳሰበችውም አያውቅም። እንደ አንድ ፍሬ ሕፃን ልጅ ነው የሚያያት። መክሮ ተቆጥቶ አሳድጓታል። ከቤተሰቦቿ ጋር እንደ የቤቱ ታላቅ ወንድም ጥሩ ዝምድና መስርተዋል። እነርሱም እንደ ልጃቸው ያዩታል። እንደ ተከበረና እንደ ታፈረ መኖርም ይፈልጋል።